የክርስቶስ ሰላም ከእናንተ ጋር ይሁን። እንዴት ናችሁ? ዛሬ ይህን ድምጽ የምትሰሙ ሁሉ ምናልባት እግዚአብሔር ሆይ የት ነህ የምትሉበት ወቅት ላይ ትሆናላችሁ። ጸልያችሁ መልስ ያጣችሁ፣ ደጅ ጠንታችሁ የተዘጋባችሁ፣ በሰው ፊት ተዋርዳችሁ ፈጣሪ ዝም ያለባችሁ ስንቶቻችሁ ናችሁ? በበሽታ አልጋ ላይ ሆናችሁ፣ በዕዳ ተወጥራችሁ ወይም በብቸኝነት ተስፋ ቆርጣችሁ ፈጣሪ ሰሚ ያጣው ወይ ብላችሁ አልቅሳችሁ ይሆናል። ዛሬ ግን አንድ ታላቅ ምስጢር ልንገራችሁ። የእግዚአብሔር ዝምታ መተው ሳይሆን ትልቅ ዝግጅት ነው። የአባቶቻችን ምስጢር ስንሰማ ደግሞ ልቦናችን በደስታ ይሞላል። እግዚአብሔር ለምን ዝም ይላል? ታላቁ አባት ቅዱስ ዮሐንስ አፈወርቅ ስለ እግዚአብሔር ዝምታ ሲናገር እንዲህ ይላል። እግዚአብሔር ጸሎታችንን በጠየቅነው ቅጽበት የማይመልስልን ስጦታውን ንቀን እንዳንተወውና ወደ እርሱ መቅረባችንን እንዳናቆም ነው ይላል። ወዳጄ፣ አንዳንዴ ፈጣሪ ዝም የሚለው በረከቱን ከሰጠ በኋላ ረስተው ከእርሱ እንዳትርቅ ነው። ዝምታው አንተን ወደ እርሱ ይበልጥ የሚያቀርብበት ሰንሰለት ነው። በዝምታ ውስጥ አንተን ለመቅረጽ ቅዱስ ይስሐቅ ሶርያዊ እንዲህ ይላል። ትዕግስት ማለት መከራን ዝም ብሎ መቀበል ሳይሆን በመከራ ውስጥ ሆኖ የእግዚአብሔርን እጅ መጠበቅ ነው ይላል። እግዚአብሔር ለዮሴፍ በግዞት ቤት ሳለ ዝም ብሎት ነበር። ነገር ግን ያ ዝምታ የግብጽ ንጉሥ ሊያደርገው የሚቀርጽበት ጊዜ ነበር። ዛሬ ያንተም ሕይወት ተቆልፎብህ ከሆነ ፈጣሪ በዝምታ ውስጥ ትልቅ ዘውድ እየሰራልህ መሆኑን አትዘንጋ። አንድ አባት እንዲያስተማሩ እግዚአብሔር የልጆቹን ድምጽ መስማት ይወዳል። አንተ ስትጨነቅና ስታለቅስ እግዚአብሔር ዝም ብሎ የሚጠላ ስለመሰለ ነው? በፍጹም። ይልቁን አባቴ ሆይ ድረስልኝ፣ የጭንቀት ጩኸት በሰማይ ዘንድ እንደ ጣፋጭ ሽቶ ስለምትሸት ያችን ድምጽ ደግሞ ደጋግሞ ለመስማት ዝም ይላል ይላል። ኢዮብን አስቡት። ሀብቱ አልቋል፣ ልጆቹ አልቋል፣ ጤናው ተናክቷል። ሚስቱ እንኳን ፈጣሪን ሰድበ ሙት ስትለው እግዚአብሔር ግን በሰማይ ሆኖ ይመለከተው ነበር። ግን አልተናገረውም። ለምን? ምክንያቱም እግዚአብሔር በኢዮብ ትዕግስት ሰይጣንን ሊያሳፍርበት ስለፈለገ። በመጨረሻ ግን እግዚአብሔር ተናገረ። ኢዮብን ክብር ከቀደሙ እጥፍ አድርጎ መለሰለት። ያንተም ዝምታ በእጥፍ ድርብ በረከት ሊጠናቀቅ ጥቂት ቀናት ቀርተውታል። አሁን ይህን ቪዲዮ የምታዳምጥ ወንድሜ ወይም እህቴ ልብህን ለእግዚአብሔር ስጠው። እንዲህ ብለህ ጸልይ። አምላኬ ሆይ በዝምታ ውስጥ እንዳልጠራጠር እርዳኝ። ዓለም ፊቷን ስታዞርብኝ አንተ ግን ፊትን አትመልስብኝ። በሰው ፊት ስዋረድ አንተ በምስጢር አክብረኝ። የጸሎቴ መልስ ስላዘገየው አመሰግናለሁ። ምክንያቱም አንተ ከኔ በላይ ለኔ ታውቃለና። በጭንቀቴ ጊዜ ያላየውን እጅን አሳየኝ፣ ልቤን በሰላም ሙላው። አሜን። ወዳጆቼ ተስፋ አትቁረጡ። ዛሬ የጨለመው ነገ ሊነጋ ነው። እግዚአብሔር ዝም ያለው ልተው ሳይሆን አሳምሮ ሊሰራ ነው። ይህ መልእክት ለብዙዎች መጽናኛ እንዲሆን ሼር ማድረጋችሁን አትርሱ። ቤቱንም ሰብስክራይብ አድርጉ። በሚቀጥለው ቪዲዮ ከጭንቀት የምንወጣባቸውን 5 መንፈሳዊ መንገዶችን በሚል ርዕስ እንገናኛለን። ሰላም እግዚአብሔር ከሁላችን ጋር ይሁን።
ቸር ይቆየን። ወስብሐት ለእግዚአብሔር።